የችግሮች መፍትሄ ልንገራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ወንድሞች። የችግሮች መፍትሄ እኔ ሁሌ ነው የምጠቀመው፣ ሁሌ ነው የሚዘንብልኝ ባይገርማችሁ ማለት ነው። ሁሌ ተጠቀሙት፣ ሁሌ ይሰራል። ሁሌ ግን አድርጉት። ዱዓ ማድረግ በተለይ የኛ ወሎዮች መጀን በላችሁ። መጀን ማለት በቃ መጀን ያለማን ተጎዳ። በቃ መጀን በሉ፣ ዱዓ አድርጉ። መጀን ማለት አላህዬ መጀን ነው። በቃ አለቀ። ሁሉም በየሃይማኖት ማለት ነው። እና ዱዓ አድርጉ። የቃመ ተጠቀመ ይላል ያገሬ ሰውና ቃሙ ዱዓ ማለት ነው። ደግሞ ኮሜንት ምናምን አልፈልግም። እኔ እየሰራልኝ ነው። በቃ ሁሉንም ሆነን አይተነዋል። አለቀ። እና ዱዓ ጨስ ታረጉታላችሁ። የምታጨሱት እኮ ከሌላ ሽርክ ጋር አይገናኝም። ጭስ ቆንጆ ጭስ ስታጨሱ የሚመጣው ሽታ አይምሯችሁን ሁሉ ነገራችሁን አዲሶት ደስ ብሏችሁ እንድትሄዱ እንድትኖሩ እንድትደሰቱ ነው የሚያደርገውና ማጨስ አጭሶ መለመን ዱዓ ማድረግ ማጨስ። እስቲ እንደው በሞቴ ማንኛይቱ ነሽ አጭሰሽ እንደሚያልፍልሽ ካወሽም አታጭሽው። ጭስ እኮ በውስጥ ያለ ቆሻሻ ሽታን ያስወግዳል፣ ጥሩ ስሜት ያመጣል። አጭሱ ዱዓ አድርጉ።